ቀኝን መከተል ቀኝ ኃይል ነው ቀኝ ብርታት ነው ምን ጊዜም ሰርክል ጥሩ ነው 360 ዲግሪ ስታይ በቃ የሆነ ነገር ይመጣል ቢባል በፍርሃት ነው የሚሞተው ምትኖረው ለቁስ ነው ምትሞተውም ለቁስ ነው አንድ የተለጎመ ፈረስ ሁሉ ጊዜ የሚያየው ፊት ለፊት ነው ዞር ብሎ እንኳን የማየት እድል የለውም አው ሜንስትሪም ሳይንስ ላይ ስንማር እንደ ተለጎመ ፈረስ ነው በቃ በዚህ ነው የሚል እንጂ እንዲታይ አይፈቅድልህም ይሄማ ስተት ነው ይልሃል ወስኑሃል ዶግማ አላቸው አዎ ያ ዶክትሪኑ የሳይንሱ አጥሩ ያረጋሃል ግን እንደኔ በቀላሉ ሰዎች ቢጠቀሙበት ምለው ብዙ ጊዜ አነሳዋለሁ 5 ከሆነ ግባቸው 3 ሲደመር 2 ቢደመሩ ትክክል ናቸው አይደል ለምን 3 ሲደመር 2 ይደምራሉ 0 ሲደመር 5 5 ነው 100 ሲቀነስ 95 85 ሲቀነስ 80 75 ሲቀነስ 7 ኢንፋይናይት ነው ማለት ነው ስለዚህ እንትኑን ሰርክል ነው ዕውቀቱ ሰርክል ነው እና ምን ጊዜም ሰርክል ጥሩ ነው 360 ዲግሪ ስታይ በሩን ታየዋለ ቁልፉ በየትኛው ነው ፓስወርዱ የትኛው ነው ያንተ ድርሻ ነው እንጂ የሰውየው ልፋት የሰውየው ድርሻ ነው ግን በቃ ዝም ብሎ አንድ መስመር አለ ማየት የተሻለ ነው 360 ዲግሪ ማየት ነገሮቹን በቀላሉ እንድትረዳቸው ያደርጋል አብዛኛው ጊዜኛ ለምሳሌ ሃሎ ስታይ ለምሳሌ ቅዱሳን ስታይ ለምሳሌ ሰርክል ነው ላይ ጭንቅላታቸው አይደል ሰርክል ነው ለምሳሌ ግራጁዌሽን እንትን ተመለከት ግን ስኩዌር ነው አራት ማዕዘን ነው እንትን ነው አሁን ለምሳሌ እንደዚህ አይነት ማለት ነው ምንድነው እሳት ውሃ ነፋስ መሬት ማተር ነው ማለት ነው ምትማረው ለቁስ ነው ምትኖረው ለቁስ ነው ምትሞተውም ለቁስ ነው እንትን የለውም የሊቅነት አሁን ለምሳሌ የሊቅነት የኢትዮጵያው ዕውቀት ሰርክል ነው ጥምጥ ከመጠምጠም መማር ይቅደም ይላል ክብ ማለት 360 ዲግሪ ማየት ማለት ነው እንጂ ዝም ብለ እሳት ውሃ ነፋስ መሬት ማተር ውስጥ እየተመላለስክ ስፒሪትን ወይ ፔንታግራም አምስተኛዋን መንፈስ መቆረጥ አይደለም ስለዚህ ቁስ ነው የሚያየው ሰው በቃ ለመኖር በቃ የሆነ ነገር ይመጣል ቢባል በፍርሃት ነው የሚሞተው ለምንድነው ሁሌ እየኖረ ያለው ለቁስ ነው ያንን ሲያጣም ይሞታል አንዳንዱ እኮ የሆነ ነገር ተወረሰብ ሲባል ሊሞት ይችላል የኛው ሰው ግን አይሞትም ሌላ ዓለም አለኝ ይላል ልዩነት አለውና በዛ ደረጃ ሰዎች ቢያዩ ነገሮችን በጣም ሰፊ ዓለም አለን የሚለው እይታ እየጨመረ ይመጣል የሚል ሐሳብ አለኝ በዚሁ አጋጣሚ ለምሳሌ ሁላችንም መጀመሪያ ዲግሪያችን ስንማር ሁለተኛውንም ሶስተኛውም ስንማር ትሬንዱ ተመሳሳይ ነው ለምንም ብለን አንጠይቅም ባይዘው ለምሳሌ መነሳንስን ከቀኝ ወደ ግራ ዙር ይልሃል ግዴታ ታዞራለህ ግራ ምንድነው ግራ መጋባት ነው ግራ ምንድነው ብለህ ታየዋለህ አሁን በ16ኛው ክፍለ ነገሮቹ ሲጀመሩ ምንድነው ትልቁ ነገር ዝም ብለን እንደው ሰፋ አድርገን እንየው ነው እንደ ዕውቀት ሰው ካየነው የቀኝ ያንጎል ክፍልህና የግራ ያንጎል ክፍል አንድ አይደለም የቀኙ ሞር መንፈሳዊ ነው ተመስጦ ይወዳል ዜማ ይወዳል ጥበብ ይወዳል ቋንቋ የሚባል አይወድም የክርክር አይወድም ሎጂክ አይወድም ሎጂክ በቃ WH ኢኩዌሽን አይልም ሞር ብሌሲንግ ነው የሚያምነው በረከት 5 እንጀራ 2 ዓሳ 5000 ሰው አጠገበ ቢባል ይሄኛው ያምናል ይሄ ግን እንዴት ይላል ሃው እንዴት ይላል እና ቋንቋ ይወዳል ይሄ ግራው ቁስ ነገር ይወዳል በአብዛኛው ጊዜ ጥናቱ አሁን የተደረሰበት ጥናት ነው ይሄ ደግሞ ኢንቲዩሽን ነው ቀልብ ምናምን የሚባለው ነገር አለ ይሄ ግን ቋንቋ ማቴማቲክስ ምናምን ሎጂክ የሚወድ ነው ሜንስትሪሙ ሳይንስ እስከ 10 ምናምን አመት እስከ ዩኒቨርሲቲ ድረስ ስንማር ምናችንን እየሞረደ ነው ያስተማረው ነው ይሄኛው ክፍል ነው መንፈሳዊነቱን ክፍል እንዳትል 10 ምናምን አመት ውስጥ አንድም መንፈሳዊ ነገር አይቀላቀልም አንድም ቦታ ስለ ፈጣሪ ስለ አምላክ ተወጭራሽ አይታሰብም እንደውም ዝንጀሮነ ተባላል አለቀ እና ይሄንን ነው በጣም በቃ እንትን ብሎ ስለ አድርጎ ይሄን ደንዝዞ ኦሬዲ ሎክድ ሆኗል ተቆልፏል ሶ መንፈሳዊ በረከት ማግኘት አትችልም ስለዚህ ግራህ ነው ለግራህ ነው የተሰጠው ስኩዌር ነው እሳት ውሃንም ለማተር ነው የኖርከው ትምርትም ማተር ነው ቁስ ነህ አንተ ራስ ለቁስ ነው የኖርከው እንጂ መንፈስ እንዳለ ነፍስ እንዳለ አታውቅም እኔ ብዙ ጊዜ ለምሳሌ መጽሐፍ ቅዱስ ሳነብ የሚገርመኝ ነገር አለና ለምሳሌ ሐዋርያት ከጌታ ጋር ያሉ ብስታበርክቶ ይመግባቸዋል ይስታመሙ ይፈውሳቸዋል የበረከት ኑሮ ነው እና ሞትን ድል አድርጎ ከተነሳ በኋላ ወደ ቀደመ ስራቸው የሄዱበት ታሪክ የጥብርያዶስ ይገርመኛልና አሳ ወደ ማጥመድ ስራ ተመለሱ ወደ ኋላ ልፋቱ ወደ ልፋቱ ህይወትና ይታገላል
አንድም አሳ መረብ ውስጥ አልገባም ይላል እና መረቡን በቀኝ ጣሉት ይላል በቀኝ ሲጥሉት 153 አሳዎች ተገኙ ነው ትልልቅ አሳዎች ናቸውና መረቡ አልተቀደደም ያ በጣም ተደንቀው ደግሞ ሲወጡ ማን እንደሰራው ማይታወቅ ሌላ የተጠበሰ አሳና ህብስት ደግሞ አለ ፍሙ ጋር አስቦስት የተደራረበ ነገርና ወደ ቀኝ ጣሉት የሚለው ነገር ሁሉ ጊዜ ያሳስበኛል እና ቀኝን መከተል ቀኝ ኃይል ነው ቀኝ ብርታት ነው ቀኝ ጥንካሬ ነውና ዓለሙ ግን በቃ ስግብግቡ ዓለም ወደ ግራ ነው የሚመራ ግራ ነው የሚያጋባ ለቁስ ነው ብትኖረው አለቀለ በቃ ቁስን ካጣህና ካንዱ ቀት ወደ ሌላው ቀት መሻገር ነው የሚሉት ከቀኝ ወደ ግራ ለኔ ግን ስሜት አይሰጠኝም ኮ ካንዱ ቀት ወደ አንዱ ቀት ከሆነ ለምን ከቀኝ ወደ ግራ ሆነ እና የተማርኩትም ዩኒቨርሲቲ ያለው አጠቃላይ ከሃይ ስኩል ጀምሮ እስከ ትልቁ ድረስ ግራ ብሬኔን የሚሞርድ እንጂ ቀኙን ዊዝደምን የሚያነሳሳ አርትን የሚያነሳሳ ዜማን የሚወድ ኢንቲዩሽን የሚወድ አይደለም አንድም ቦታ እንዳውቅ አልተደረኩም ነው ስለዚህ ሰዎች እንግዲህ መረባቸውን በቀኝ ይጣሉ